ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ያለሁ እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። የኔ ተወዳጆች የሄሉዬ እህቶች እንዴት ናችሁ? ደህና ናችሁ ሆይ? ያው እንግዲህ ደህና ነን እግዚአብሔር ይመስገን። ዋናው ስለ ሁሉም ነገር እግዚአብሔር ይመስገን ነው እና አብዛኛዎቻችሁ በጣም እንደደበራችሁ ምናምን ግልጽ ነው ግን የሆነ ነገር መናገር ስለፈልግ ነው ማለት ነገሮችን ከመናገሬ በፊት ማለት ነው። ምን አይነት ጎበዝ ብሆን ነው ማለት ምን አይነት ጠንካራ ብሆን ነው ወንዶች ተሰባስበው ግሩፕ ይዘው ምናምን እኔን ለመጣል ምናምን አገር ለአገር የሚያስሱትና ቴንኪው በጣም ፈጣሪ እንደዚህ ስላደረገኝ በራሴ ኮራለሁ። ፈጣሪ የተመሰገነ ይሁን። ያ ሁሉም ነገር የሚሰጠው ከፈጣሪ ስለሆነ እናንተም ደግሞ በነገራችን ላይ ምንድነው ሰው ዝቅ ያደረገውን ፈጣሪ ያነሳል ነው። ስለዚህ መቼም ቢሆን ከፈጣሪ ጋር ለመወዳደር እንዳትሞክሩ መቼም ቢሆን ማለት ነው። ቃላት የለኝም ለእሷ እንዴት አይነት ቃል እንደሚላት እንደሚገልጻት አላውቅም። እግዚአብሔርን ማለት ነው እውነት በቃ እንጃ። እስካሁን ከማውቃቸው ዩቱበሮች አንደኛ ጀግና ናት። ሲጀመር ከማንም በላይ እስካሁን ለእኔ ጀግና ማንንም አላየሁም በነገራችን ላይ ማለት ነው። በጣም ጀግና ነሽ እውነት ለመናገር በእርግጥ አሉ ከሴትም ያልተሻሉ ወንዶች አሉና ለነሱ በጣም መልስ ሰጥታለች። በጣም ነው ዛሬ ያኮራችኝ እግዚአብሔርን እውነት ለመናገር እውነቱ በቃ ወንድ ነሽ የምር ማለት ነው። ብቻ የኔ ጀግና የኔ አትበገሬ ነብሯ በጣም ነው የምወድሽ ሄሉዬ እውነት ለመናገር በምትሄጅበት ባለሽበት ሁሉ ማለት ነው ኪዳነ ምሕረት ትከተልሽ። እና ዛሬ ሻንጣ ይዛ ምናምን ስትሄድ ሁላችንንም ደብሮናን አውቃለሁ። ሁሉም ተደብሯል። በቃ ሲጀመር ፋሚሊዎች በሙሉ ተናዳችኋንም በቃ ተበሳጭታችኋል። እኔ ግን አሁን ላይ ምን ልላችሁ ፈልጌ ነው ነገሮች እስከ መጨረሻው መጋፈጥ አለብን። በባለፈውን የቢኒ እህት እንደዛ ብላ መጣ እንደዛ ስታደርጋት ቤት ከመልቀቅ ምናምን ስትደርስ ያንን ነገር ራሱ ተቋቁማ አሳልፈዋለች። ልክ እንደዛ መሆን ያለብን ማለት አሁን ቶሎ ብለን የሆነ ውሳኔ ላይ ምናምን እንዳንሄድ እና ቢኒ እንደዚህ አይነት ሰው ነው ብዬ ማመንም አልፈልግምም አላምንም። ሲጀመር በፍጹም ጭራሽ እስከ መጨረሻው እጋፈጣለሁ እስከ መጨረሻው እሄዳለሁኝ እንጂ ቢኒ ይሄን ያደርጋን አረ በፍጹም ጭራሽ የማይታመን ነገር ነውና ተረጋጉ። ብዙዎቻችሁ በጣም ከፍቷችኋል። እውነት ነው ሻንጣ ይዛ ምናምን ስትሄድ በጣም ያታሳዝናለች። እና ደግሞ እሷ በጣም ጀግና ስለሆነች ማለት ነው እስካሁን ብዙ ነገሮችን ተጋፍጣ ስለመጣች ይቺ ደግሞ ትንሿ ነገር ቀላል ስለሆነች ምንም አትሆንም። በነገራችን ላይ እግዚአብሔርን የያዘ መቼም ቢሆን ወርቁ አይወርቅምና እሷ እንደሆነች ያው ተመክራለች። በቃ የምትናገራቸው አማርኛ ማለት ነው እግዚአብሔርን በጣም ነው ብቻ እንጃ የምትናገራቸው ነገሮች ዞሮ ለእኛ ትምህርት ናቸው በነገራችን ላይ ማለት ነው። እሷ የምታወጣቸው ቃላት ለእኛ ትምህርት ናቸው። ብዙዎቻችሁ ትወናውን አልቻልሽበትም ምንትሴ የምትሉም ልጆች ያላችሁ አርፋችሁ ተቀመጡ። እግዚአብሔርን ማለት ነው አርፋችሁ ተቀመጡ። ሲጀመር ማለት ነው አንነካካ እዚህ አንነካካ። ሲጀመር እሷ እየተወነች ምናምን አይደለም እዚህ ጨዋታ ውስጥ የለችበትም ሲጀመር። ምክንያቱም ሄሉ እንደዚህ አይነት ሰው አይደለችም ብዬ ነው የማስበው። ምክንያቱም እስካሁን ድረስ በማቃት ልክ ማለት ነው እና ደግሞ የትወና ሰው ብትሆን እስካሁን የት በገባች። ግን እኔ እንደሚመስለኝ ሙቤና ቢኒ ተመካክረው ነው የሚመስለኝ ማለት ነው። ምክንያቱም በባለፈው ታስታውስ ከሆነ በዛ ደረቅ ሌሊት ፕራንክ አድርገውታን ቢኒን ማለት ነው። በጣም ተበሳጭቶ ተናዶ ነበርና በደረቅ ሌሊት በዚህ ሰዓት እንዴት ምናምን ያለ ታክሲ በእግሩ ነው እየሮጠ የመጣውና አይታችኋል። ያን ለመበቀል ይመስለኛል እንጂ ቢኒ ከሌላ ሴት ጋር እንደዛ ምናምን የዚህም ሰው አይደለም ሲጀመር። በዛ ላይ ደግሞ በምታውቀው ልክ ነው እሷም ማለት ያስመሰለባት ምናልባት ትላንት ብዙ ነገር አድርጎላታልና ዛሬ ይችን አገኘሁ ብላ ወይም እንግዲህ እንዳለችው ራሷን ለማረጋጋት መሄድ ነው እንጂ ያለባት ወይም እሱን ስለተሰደበች ወይም ጓገጭ ስላለች ምናምን እንቧከረዩ ስላለ የሚመለስ ነገር ወይም የሚስተካከል ነገር ስለሌለ የኔ ትሁት የኔ ታጋሽ ብዙ ነገሮችን እያስተማረችን ነው። በነገራችን ላይ ልብ ያለው ሰው ይማራል፣ ልብ የሌለው ሰው ግን እንደዛው እንደተጃጀለ ይቀራል ማለት ነው። እሷን ከመሳደብ ውጭ ምንም እናንተ የምታተርፉት ነገር የለም። ብትሰድቧትም ብትሏትም ሰው ጊዜ ሊራመድ ይችላል ማለት ነው ለመጣል። ግን እስካሁን ማለት እንደው
እንደ ሰው ቢሆን ኖሮ ማለት ነው እኔ እስካሁን ካየኋቸው እንትኖች እንደ ሰው ቢሆን እስካሁን ሄሎ አትነሳም ነበረ። ተሰባብራ ምናምን በቃ በቃቅታለች። ግን ምንም ማድረግ አይቻልም። የፈጠረ ጥሎ አይጥልምና እሱ አላት በቃ መድኃኒዓለም መቼም ቢሆን አይጥላትም። እና ጊዜ ልትሮጡ ትችላላችሁ አላችሁ ደግሞ የወንድ አልጫ ማለት ነው አለቅላቂ ያላችሁ እናንተ ራሱ ምን ያክል ርቀት ብትሄዱ ጭራሽ አጥሏትም እና የሚጠብቃት መቼም አይተኛም እንደናንተ አይደለም። እና በጣም የኔ ትሁት የኔ ጀግና የኔ መምህር በቃ መምህር የና ሲጀመር እስካሁን ድረስ ማለት ነው ህይወት ያላስተማረችኝን ትምህርት በሷ ነው ያየሁት። በሷ ብዙ ትምህርት ተምሬያለሁ። መታገስን፣ ትህትናን፣ ትዕግስትን ብዙ ነገር ተምሬበታለሁ። ማለት በቃ እኔ እንጃ በሷ ህይወት ብዙ ነገር ተምሬያለሁ። ያልተማረም እንግዲህ የሷ ቅናት መንፈስ ያለበት ሰው ነው መማር አይፈልግም። ምክንያቱም ቶሎ ብሎ ሰይጣን ማለት ነው ልቦናችሁን ቀይሮባችኋል፣ ወደ መጥፎ ወስዷችኋል። ለዛ ነው እንጂ ማለት ነው ከሷ ብዙ ነገር መማር እንችላለን። እና የኔ ተወዳጆች ማለት ነው ሁላችሁም ተረጋጉ። እኔ ብቻ ንግግሯ መልስ ይሆናል። ንግግሯ ሁሉ በቃ እርክት ስላደረገኝ በዛ ላይ ደግሞ የማያልፍ ነገር የለም ሁሉም ያልፋል። እውነት አይደለም ብዬ ነው የማስበው። እናንተም እውነት እንዳላደለ አስባችሁ ፕራንክ እንደሆነ አስባችሁ ተረጋጉ። በቃ ሁሉም ነገር ትረዱታላችሁ ብዬ አስባለሁኝና ፕራንክ እያደረጓት ነው ብያለሁኝ። ምናልባት ነገ ደግሞ ቢኒ መጥቶ የሚሰጠውን መልስ ምክንያቱም ፕራንክ ነው ብዬ ያሰብኩት ትላንትና ቢኒ ያንን ቪዲዮ ስታሳየው አንድን ሰው ላለማጣት ሲል የሆነ ነገር መዋሸት ወይም እንደዚህ እኮ ነው ብሎ መናገር ነበረበት፣ እሷን ማጣት ስለማይፈልግ። ግን ደግሞ ይሄ ነገር ትንሽ ሄደት እንዲል ስለፈለጉ ሊሆን ይችላል እንጂ መናገር ይችል ነበር። ትላንት ማስረዳት ይችል ነበረ። እንግዲህ ነገ ወዲያ ደግሞ እያየ ነው እንፈርዳለን። ተረጋጉ፣ አትናደዱ። በእርግጥ አትናደዱ አልላችሁም፣ ያናድዳል። እሷ ስለምታሳዝን የእሷ ስሜት ሁልጊዜ እንዴት እንደዚህ ትሆናለች ምናምን የምትሏላችሁ ልክ ናችሁ። ግን ደግሞ ብቻ ቢኒ እንደዚህ አይነት ስራ ይሰራም ብዬ እኔ አይምሮዬንም ማሳመን አልፈልግም። አይሰራምም ሲጀመር። እሱ እንዲህ አይነት ህይወት ማለት እሷን ጎድቶ ምንም የሚጠቀመው ነገር ስለሌለ እንዲህ አይነት ነገር አያደርግም ሲጀመር። እና የኔ ተወዳጆች የሄሉዬ እህቶች ተረጋጉ። የኔ ወዶችዬ እውነት ለመናገር የእሷ ደጋፊ የእሷ እህቶች የሆናችሁ ማለት ነው ልክ እንደ እሷ ጀግና ስለሆናችሁ በጣም ነው የምኮራባችሁ። ሰላም ቆዩልኝ የኔ ወዶች።